በተለያየ ሃይማኖት ውስጥ ሆናችሁ መጋባት እንደምትችሉ በዚህ ቪዲዮ ላሳያችሁ። በሃይማኖት የተለያየ ሰው አይጋባም የሚለው ፓርት ነው። 3 አይነት ክርስቲያን አለ። ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ። 3ቱም ክርስቲያን ናቸው። 3ቱም እግዚአብሔርን ነው። 3ቱም መጽሐፍ ቅዱስ ነው የሚከተሉት የሚያምኑት። በቤተ ክርስቲያን አይደለም እምነታችን በእግዚአብሔር ነው። ቤተ ክርስቲያን ተሰብስቦ የሚያመልኩ የክርስቲያኖች ስብስብ ነው ቤተ ክርስቲያን የሚባለው። የክርስቲያን ቤት ለመባል ነው እንጂ ግዴታ ቤተ ክርስቲያን ውስጥ መገኘት የለብንም አንድ እግዚአብሔርን ለማለት። 2 ደግሞ በተለያየ ሃይማኖት ውስጥ ነው የምንለው፣ በተለያየ እምነት ውስጥ አንልም። አሁን የትዳር አጋር ስናገኝ አንድ ሃይማኖት ሌላ ነው እንጂ እምነት ሌላ ነው አንልም። ማተር ሊያደርግ የሚችለው እምነቱ ነው። በድንጋይ ነው የሚያምነው በእግዚአብሔር። ልጆች ስንወልድ ምናምን የሚባልን ፓርት አለ። ልጆችን ወልደ እዚህ ሂድ ልትለው መውለድ የለብህም። እግዚአብሔርን እንዲያውቅ አድርገህ እግዚአብሔርን ያገኘበት ቦታ እንዲሄድ ነው ማድረግ ያለብህ። የአዶናይ ማናጀር ነው። መጽሐፍ ቅዱስን አነበብኩ፣ ቁርአንን አነበብኩ፣ ቁርአን ገባኝ፣ አመነ። የቤተሰቡን ትቶ ወደ ራሱ መጣ ማለት ነው። የምወልደውን ልጅ ገና ለወደፊት የምወልደውን ልጅ ከዚህ ሃይማኖት ውጭማ የትም አይሄድም ብሎ ፕላን ማድረግ ኖርማል አይደለም። እግዚአብሔር ራሱ ይገለጥለታል ለልጁ። እኔም ማምነውን ይመን። እኔ ለልጄ ልነግረው የሚገባው እግዚአብሔር የሚባል እኛን የፈጠረ እኛን የሚመራልና የሚወደን ይቅር የሚልን አምላክ እንዳለ ብቻ መናገር። ለምንወደው ልጅ ፊውቸር አስባችሁ ከሆነ አንጋባም የምትሉት ራሳችሁ ወደኋላ ተመለሱ። እምነት አላችሁ? ታምናላችሁ በእግዚአብሔር ወይስ በሃይማኖታችሁ ነው እምነታችሁ የሚደገፈው? ሃይማኖት ባይኖር እምነት አይኖራችሁ ማለት ነው። ሙሉ ሃይማኖት ቢጠፋስ ትክክል አይደለንም ብሎ ፕሮቴስታንቱም ኦርቶዶክሱም ካቶሊኩም ተሳስተናል ብለው ከእንደገና መታየት አለበት ቢሉስ እስከሚታይ ድረስ ማመን ታቆማላችሁ? አታቆሙ። እግዚአብሔር እንዳለ ታምናላችሁ። ስለዚህ በቤተ ክርስቲያኑ ላይ ዲፔንድ መሆን የለብንም።